ኦራይት ጋይስ ሶ የዛሬ ቪዲዮ የሚሆነው ትናንትና የገባው ትሬድ አለ መንዴ የገባው ትሬድ አለ ሶ እሱን ቼክ አውት እናደርጋለን ማለት ነው። ኦኬ ሶ ፈርስት ዴሊ ላይ እንመጣለን። ዴሊን ቼክ እናደርጋለን። ሶ ፕራይስ ወዴት ሙቭ ሊያደርግ ይችላል የሚለውን አይደንቲፋይ ማድረግ አለብን ማለት ነው። ሶ ዴሊ ላይ እንመጣለን። የዴሊ ሎ ቴክ አውት አድርጓል። ሶ ዘ ኔክስት ታርጌት ምንድነው የሚሆነው? ዚስ ዴሊ ሃይ ታርጌት ይሆናል ማለት ነው። ዚስ ዊል ቢ አወር ድሮ ሊኩዊዲቲ ይሆናል። ሶ 4 አወር ላይ እንመጣለን። ስቲል መንዴይ ላይ ምን አላረጋትም፣ ፍራይዴይ ምን አላረገውም፣ ዚስ ሃይ ቴክ አላረገውም። ኒውስ ነበር ሲፒአይ ኒውስ ነበር ሄደ፣ ግን ምን አላረገው ቴክ አውት አላረገው ማለት ነው። ስለዚህ እዚህ ጋር የቀረ ምን አለ ማለት ነው? ሊኩዊዲቲ ያለን ማለት ነው። ስለዚህ ለንደን ላይ እንመጣለን። ዚስ ዊል ቢ 1 ኤም ካንድል ሶ ምን አረገ የ4 አወርን ሎው ምን አረገ ቴክ አውት አረገ ማለት ነው። እዚህ ጋር እንደምታዩት ኦኬ ሶ የ4 አወርን ሎ ምን አረገ ማለት ነው ቴክ አረገ። ሶ ዘ ኔክስት ስቴፕ ምንድነው የሚሆነው? ሶ ዚስ ዊል ቢ 1 አወር ሎ ይሆናል ማለት ነው። ሶ 3 ስቴፕ ፕሮሰስ ነው። በጣም ቀላል ነው። ሶ መጀመሪያ አይደንቲፋይ ምን ማድረግ አለብን? ድሮ ሊኩዊዲቲ አይደንቲፋይ ማድረግ አለብን። ዜን 4 አወር ላይ እንመጣለን። የ4 አወር ሎ ምን ማድረግ አለበት? ቴክ አውት ማድረግ አለበት። ዜን 1 አወር ሎ ቴክ አውት መደረግ አለበት። ዜን ዘ ኔክስት ስቴፕ ምንድነው የሚሆነው? 50 ሚኒት ማለት ነው። ዜን 50 ሚኒት ላይ ኦቢ ክሬት ሲያደርግ አወር ኢንትሪ ይሆናል ማለት ነው። ሶ 3 ስቴፕ ፕሮሰስ ነው። ምንም ነገር ኮምፕሊኬት ማድረግ አያስፈልግም። ሶ ኦኬ ዚስ ዊል ቢ አወር ኦቢ ክሬት አረገ፣ አባቭ ነው ክሎዝ ያደረገው። ሶ ዚስ ዊል ቢ ኢንትሪ ይሆናል ማለት ነው። ዜን ስቶፕ ሎስ ቢሎ ሂር፣ ዜን ታርጌት ዚስ ሃይ ይሆናል። ኦኬ ሶ ብሬክ ኢቨን ቺኛው ሃይ ቴክ አውት ተደረግ፣ ስቶፕ ሎስ ያምጥቼ ብሬክ ኢቨን አድርግ ያለው ማለት ነው። ምክንያቱም ፕራይስ ምን ሊያደርግ ይችላል? ሪትሬስ ሊያደርግ ይችላል፣ ኦር ሪቨርስም ሊያደርግ ይችላል ማለት ነው። ልክ እዚህ ጋር እንደምታዩት ይሄንን ሃይ ቴክ አረገ፣ ዜን ኤልርቢት ሪቨርስ አድርጓል ማለት ነው። ሶ ታርጌታችን ማቺ ኤዥያ ላይ ሂት አረገ ማለት ነው። ኦኬ ሶ ከዛ ፊት ትንሽ አይደንቲፋይ እዚች ጋር ምን ያስፈልገናል? ትንሽ ስለ ሊኩዊዲቲ ላውራችሁ ማለት ነው። ኦኬ ሶ ከስሪ በፊት ምንም አይነት ትሬድ ቴክ አውት እንዳታረጉ። ሶ እዚህ ጋር ምን አለ? አለሮፍ ምን አለ? ሊኩዊዲቲ አለ። ምክንያቱም እዚህ ጋር this will be support area ኦኬ ዜን እዚህ ጋር ምን አለን? ኢኳል ሃይለን ማለት ነው። this will be clear ድሮ ሊኩዊዲቲ ማለት ነው። ኦኬ እዚህ ጋር እንደምታዩት ሰፖርት ፕራይስ መጣ፣ ሪስፔክት እዚህ ጋር እንደምታዩት ሪስፔክት። እዚህ ጋር አሁን ለምሳሌ የ4 አወር ሎ ቴክ አውት አድርጓል። ዜን ፕራይስ ከዚህኛው ዳውን ክሎዝ ካንድል ምንድነው ያደረገው? ክሎዝ ነው ያደረገው። ስለዚህ አቱ ላይ መገቡ ሰዎች ቴክ ኬር አድርጉ። ሶ አንደኛ የገባችሁበት ሪዝን እዚህ ጋር ሎር ኦፍ ሊኩዊዲቲ ያለበት ኤሪያ ነው የገባችሁት። ምክንያቱም ኦኬ 4 አወርን ቴክ አረገ፣ 1 አወር ቴክ አረገ፣ ዜን ኢንትሪ ብላችሁ ነው የገባችሁት። ሶ ከዛ በፊት ከመግባታችሁ በፊት እዚህ ጋር ሊኩዊዲቲ ያለው የሚለውን ቼክ አውት ማድረግ አለባችሁ። ሲቀጥል ደግሞ 2 ላይ ትሬድ አታርጉ። ሶ 3 ላይ ጠብቁ። አሁን ለምሳሌ ሱልቢ 3 ነው። ሶ 3 ምንድነው ያደረገው? ኢስ ዳውን ነው የቀረው። ስለዚህ ዝች ጋር የነበረችው ሊኩዊዲቲ ምን አረጋት ማለት ነው? ቴክ አውት አረጋት ማለት ነው። ሶ ፕራይስ ትክክለኛ ሙቭ የሚያደርገው ሎር ኦፍ ማስ ያለበት እዚህ ጋር ሎር ኦፍ ማስ አለ። ሶ ብዙ ትሬደሮች እዚህ ጋር ዞክ እዚህ ሱል ቢ ሰፖርት ሪቨርስ አድርጓ ሶ እዚህ ጋር ባይላሉ፣ እዚህ ጋር ሲወጣ ባይላሉ። ሶ እነሱን ቴክ አውት አድርጎ ሙቭ ያደርጋል ማለት ነው። ሶ መጀመሪያ 4 አወር ሎ ቴክ ካረገ በኋላ 1 አወር ዜን 50 ሚኒት ነው። እዚህ ጋር ለምሳሌ አት 2 ነው ያ 1 ላይ ቴክ አረገ፣ ዜን 2 ላይ መገቡ ሰዎች ቴክ ኬር። ምክንያቱም አንደኛ እዚህ ጋር የቀረ ሊኩዊዲቲ አለ፣ ዜን 2 ደግሞ ሞስት ኦፍ ዘ ታይም ሚስ ማኒፑሌሽን ነው። እንደምታዩት ሪአክሽን ያሳያቸዋል። ዜን ቴክ ማውት አድርጋችሁ ወደ ትክክለኛ ሙቭ ፕራይስ ምን ያደርጋል? ሙቭ ያደርጋል ማለት ነው። ሶ ከቻላችሁ 3 እና 4 ላይ ኢንትሪ ኖራችሁ ሶ ድሮ ሊኩዊዲቲያችሁን አይደንቲፋይ አድርጉ። ዜን ትሬድ ከማድረጋችሁ በፊት ፓተር ትሬደር አትሁኑ። ሶ 4 አወር ሎ ቴክ አረገ፣ 1 አወር ቴክ አረገ፣ ዜን 50 ሚኒት ሳይሆን ሊኩዊዲቲ ቴክ አውት አድርጓል ወይ? ሶ ቢፎር ኢንትሪ ከማድረጋችሁ በፊት እዚህ ጋር ሊኩዊዲቲ ያለው የሚለውን አይደንቲፋይ ብታረጉ ዛት ውድ ቢ ቤስት። ሶ ዚስ ዊል ቢ ኤ ቲፕ ማለት ነው። ሶ ትሬድ ከማድረጋችሁ በፊት እሱን ምን ማድረግ አለባችሁ? ቴክ አውት ማድረግ አለባችሁ። እዚህ ጋር አለ፣ እዚህ ጋር አለ።
እዚህ ጋር ምን አሉ ሎዎች አሉ ማለት ነው። ሶ እቺኛው ሎ ቴክ እስክትደረግ መጠበቅ ነው። ሶ የ4 አወር ሎ ቴክ አድርጎልናል። የ1 አወር ቴክ አረገ። ዜን 50 ሚኒት ኢንትሪ ነው። ሶ ምንም ኮምፕሊኬት ማድረግ አያስፈልግም ማለት ነው። ሶ የገባበት ይሄ ነው። ሶ እንደምታዩት ድሮል ጊዜ ቴክ አረገ 4 አወር 1 አወር ዜን 50 ሚኒት ማለት ነው። ሶ ዛትስ ኢት። ሶ እዚህ ጋር ብሬክ ኢቭን አረኩኝ። ሶ ይሄን ይመስላል የትላንትናው ትሬድ። ሶ ያ ይመቻችሁ። ቴንክ ዩ